ተመስገን ነው ጀማው። እኛ እኮ ያመናል እኮ እኔ ምን አንዳንድ የአርሰናል ደጋፊዎች ማለት ነው ጤነኛ አይደለንም። ስለምን አባታችን ብዙ ጎል ነው የምናወራው እንዴ? አንድ ጎል ከበቂ በላይ ነው። በቃ 3 ነጥብ ማግኘቱ ነው ዋናው ነገር ጀማው። የምሬን ነው የምላችሁ። እንደው የሆነ ጨዋታ መርጠን ብዙ ጎል ካስቆጠርን ብለን እንመኝ እንጂ አሁን ባለን አታክ እውነት አንወሻሽ አርሰናል ደጋፊዎች። እንደው 3-4 ጎል ማስቆጠር የሚችል የአጥቂ መስመር ክፍል አለን። ገና ነው። ሳካ መመለሷ ነው ገና ጀማው። እዚህ ጥሩ እያሳየን ነው። ጉዳቱ ብቻ ነፃ ይሁንልን ጀማውና በዚህ ፐርፎርማንስ ይቀጥል እንጂ ቅብርራምበል ኬታ ባታችን አምጥተን ነው እኛ 3-4 ጎል እያገባን እናሸንፈው። ካይ ሃቨርት እያለ የተለያዩ ጎል እድሎችን የመፍጠር ቻንስ ይኖረናል። በነዛ መካከል እናስቆጥር ይሆናል እንጂ ካልሆነ ተመልከቱት። ቪክቶር ዮኬሬሽ ከገባ በኋላ ያለቀለት ጣጣውን የጨረሰ ኳስ ካላቀረብንለት በቀር ፕሬስ በማረጉ ረገድ እንኳን እንዴት ደካሞች እንደሆነ ተመልክታችኋል አይደለም? ይሁን ግን ትልቁ ፖይንት ይሄንን ጨዋታ አስጠብቀን 1-0 አሸንፈን ከወጣን በቃ በቂያችን ተመስገን ማለት ነው። የምሬን ነው ማለት አንተ ዊሳይሳቶ እንኳን ሲያኳዝ እኔ ቀልቤ ትርክክ ሁለት ቦታ ማንዬ ጠላተ እንደዚህ ትርክክ ይበል አትልልኝም? እንኳን ደስ አላችሁ አርሰናል ደጋፊዎች። 3 ነጥብ እንግዲህ በማግኘታችን ወደ አንደኝነት ተመልሰናል። ኮፒ ሊንክ ሼር አድርጉና አዳርሱልኝ። ፒስ በቃ ይመቻችሁ። ካሁን በኋላ ከዚህ ደረጃ እንዳትንቀሳቀሱ ምን አርሰናል ይሁን እባክህን ከዚህ ደረጃ እንዳትንቀሳቀስኝ ያላቅም። የፉልሃሙንም ጨዋታ ይሁን እንደምንም ብለን ቋጥረንም ይሁን ወተንም ወርደንም ቢሆን ብዙ ጎል እንድታገባ በቃ መሆን አለበት፣ ማግባት አለበት። ከዚህ ደረጃ መንቀሳቀስ የለም። እኔ አመቱን ሙሉ እዚህ ጋር ነው ላይ የምፈልገው እንዴ። እኔ ባለፈ እንዴት ቅስሜ ስብር እንዳለን እኔ ማቋንቶ ሁለተኛ ላይ ሳይው በቃ የምሬን ነው የምላችሁ አንጀቴን ቆስል ያለው ሁለተኛ ላይ ሳይው አልፈልግም። በቃ እኔ እዚህ ቦታ ነው ማየት እንፈልገው። የምሬን ነው የምላችሁ እንዴ ከሲቲ አስቀድመን ጨዋታዎችን የመጫወት እድል አጋጥሞናል። ከዛ በኋላ ሴኪዩር አድርገን በደንብ መግፋት አለብን ወደፊት። ሲቲ ጨዋታውን አሸንፏል። ኤፍ ኤ ካፕ ቀጣይ ፍጻሜ አንድ ጨዋታ ይኖርበታል። በደንብ ጨዋታዎች ይደራረቡበታል በእርግጠኝነት ማለት ነው። የፋይናሉ ጨዋታ ካደረገ በኋላ ከሁለት ቀን በኋላ ነው የፕሪሚየር ሊጉን ጨዋታ የሚያደርገውና በደንብ መደራረቦች ይኖሩበታል። እሱን ብቻ ግን እንዴትም ብለን ሾላልከን ዘንድሮ ጀማው ሻምፒዮን መሆን መቻል አለብን የግዴታ ማለት ነው ጀማው። ብቻ ግን ከዚህ ደረጃ ላይ አርሰናል ይወርደ እንዳላይ። ለማንኛውም እንኳን ደስ አላችሁ ኮንግራ ጀማው። በጨዋታው ላይ ማሞገስና ማወደስ እንፈልጋችሁ ተጫዋች አሉ። አንዱ ሂንካፔ ነው። ለብቻው ነው ቪዲዮ መሰራለት በቁጥር 2 አካውንቴ ማለት ነው። እዛ ላይ ጠብቁ ጀማው። ይመቻችሁ። የመድፈኛው ቤተሰብ 3 ነጥብ ኤዜ ምን አይነት ጽድት ያለ ጎል ነው ያገባችሁ። ለነገሩ ላንቺ ኖርማል ነው። ሀቨርሳችን አሲስት አድርገሽ ወጣሽ፣ ኤዜያችን አግብተሽ ወጣሽ። የውሻቁ ያርጋላችሁ ማን 5 ጨዋታ እኮ ነው የቀረን ቻምፒየንስ ሊግ ሲጨመር 8 ጨዋታ። ለ8 ጨዋታ አንድ ሰው ባይጎዳብንስ ምን አለበት? ገባ አይደለ? ዋናው 3 ነጥብ ነው። 2-3 ጎል ብናገባ ደስ ይለን ነበረ፣ ግን ብዙ ቻንስ ራሱ መፍጠር አልቻልንም። ተረዳሽኝ አይደለ? ሴት ፒሱን ግን እንዴት ነው አየኸው? ሴት ፒሱን ማን ግፊያ ምናምን ያላችሁ ሰዎች እንደዚህ አይነት ሴት ፒስ አግብታችሁ ነበር ልትላጡብን የሞከራችሁት። ተመቸህ? ከቦክስ ውጪ ኤዜ እንዳያገኝህ 4 በረኛ ብታመጣ ምንም ለውጥ አታመጣም። we are the gunners። ዋናው 3 ነጥብ ነው። ሲቲ እንዲያሸንፍ ነው መቋጠር ያለብን። ለምን ተጫዋች ሌላ ጨዋታ ይጨመርለት ምን አገባን እኛ እዚህ ዋንጫ ውስጥ የለም። ተረዳኝ አይደል? ደግሞ ቸልሲ ደግሞ ይሄን ዋንጫ በልቶት ደግሞ ካንተ የተሻለ ነው ይበላል። ሲቲ ነው መብላት ያለበት። ገባር ለ2-2 እንካፈላለን ነው የሚልሽ። ተረዳኝ? ይመችሽ ገነርስ መድፈኛው። ባክ ቱ ቶፕ ኦፍ ዘ ሊግ መቼ ማንመለስ መስሎ ነበር። ገና ፉላምን ደግምና 6 ነጥብ አድርጌ እጠብቃለሁ። አንተ ዱቄት we're the gunners get in። ቆይ 12 ቪዲዮ የሰራሁትስ ቆይ አታችሁታል? የዘፈን ምርጫዎችስ ምን ሊደረጉ ነው እንዴ? አረ በእናትህ ኒውካስትል ካንተ እንዲህ ነው የምንጠብቀው። ኒውካስትል በቃ መቼም አይገባብህም እኮ ሲጀመር አንድ ካገባ አርሰናል እኮ የታወቀ እኮ ነው። በቃ አስተኛችሁት፣ ወጋችሁት። አረላ በህይወቴ በጣም ብዙ እድለኛ ሰዎችን አይቻለሁ፣ ግን እንደ ማዱኬ እድለኛ ሰው የለም። በለንደን ለ2 ትላልቅ ክለቦች ተጫወቱ። ለቸልሲ ተጫወተ፣ ለሌላው ደግሞ ትልቁ ክለብ ለአርሰናል ተጫወተ። በዚህ እስኪሉ የአያቱ ዱዓ ይሁን የእናቱ ዱዓ የማን ዱዓ እንዳለው አላውቅም። ሰዎች ዛሬ እኮ ከሱ ያ ሁላ ደቂቃ ተጫወቱ ይልቅ ሳካ በዛች ደቂቃ ከሱ የተሻለ ተጫወቱ፣ ከሱ የተሻለ አስተዋጽኦ አድርጓል። እኔ ሁሌ እናገራለሁ እንደው ሳካ አቋሙ ወርዶ ምናምን ሊሆን ይችላል፣ እንደው ተገርዞ በፎጣ በሽርጥ እዛች ቦታ ላይ ቢንቀሳቀስ ይሻላል ከሱ። እኔ እንደዚህ በዚህ ደረጃ እንዴት ተጫዋች ሁሉንም ነገር ካላጠፍኩ ይላል። ሁሉን ነገር እኮ
እኔ ከዚህ በኋላ ስለማደጉ ራሱ እጠራጠራለሁ። አርቴታስ እንዴት ገዛው ይሄን ልጅ በዛ ብር እንዴ? ሌላ ክለብ እኮ አይታችሁት እንደሆነ እነ ቸርኬ የመጡበትን ዋጋ ታውቃላችሁ። አርሰናል ብዙ ዋንጫ የሚሰጥ ተጫዋች በዛ ብር ማምጣት አይችልም ነበር እንዴ? ማዱኬ ሲመጣ እኮ ብዙ እንደውም ለሁለት ተከፍሎ ነበር ደገፍ ታስታውሱ እንደሆነና ይሸውዳል። በእርግጥ ግን ምንም ቢሆን እንደው ማየት የተሳነው ይሁን አላቅም። ስካውቲንጉ አሁን አርሰናል አሁን ላለበት ይሄን ለሚያክል ክለብ ማዱኬ መጫወቱ በጣም የሚያስገርም በጭራሽ። በእርግጥ አሁን እነ ማርቲኔልም እነ ቶሳርድም እንደሱ ይሁን በዜግነት ነው የሚለያዩት። አንዳንዴም አርቴታም እንደማይፈረድበት እነዚህን ስለያዘ ነው ብዬ አስባለሁ። ግን ማዱኬ በጣም እድለኛ ነው። ሳካ ግን ተመልሶላቸዋል። ፋሚሊ እንደዚህ ደግሞ ወርዶ እሱ በዛ ቦታ ቢንጎራደድ ይቻላል። እውነት እኔ ሳካ ያው እንግሊዛዊም ስለሆነ በጣም ወዷለሁ። በሚጠላም ባህሪ የለውም። ግን ይበልጥ ደግሞ ሳካ እንድትናፍቁ የሚያደርጋችሁ ማዱኬን ስታዩ ነው። አርሰናል ኒውካስትልን 1-0 በማሸነፍ ወደ ሊጉ መሪነት ተመልሷል። ቪዲዮን ኮፒ ሊንክ፣ ሪፖስት፣ ላይክ በማድረግ ጀምሩት። ከረጅም ወራቶች በኋላ ባለፈው በሲቲ የሊጉ መሪነቱን ተነጥቆ ነበር። ዛሬ ግን እንግዲህ ኒውካስትልን አሸንፎ ወደ ሊጉ መሪነቱ ተመልሷል ዳግም። በእርግጥ ሲቲ አንድ ቀሪ ጨዋታ አለው ዛሬ። ሲቲም ሳውዛምፕተን ላይ ወሳኝ ድል ተቀናጅቷል። ካምባክ አድርጎ ነው እንግዲህ ድል ማድረግ የቻለው ሳውዛምፕተን ወደ ፍጻሜ ማለፍ ችሏል። ግን አርሰናል ዛሬ ወሳኝ 3 ነጥብ ነው ማሳካት የቻለው። ፐርፎርማንሱ ያን ያህል ነው፣ አጥጋቢ አይደለም። ባለፈው ሲቲ ላይ ያየነውን አርሰናል ዛሬ እናየዋለን ብዬ አስቤ ነበርና ለምን ቁጭት እንደማያድርባቸው አላውቅም። ለምን እንደማይነሳሱ ሲቲ መጥቶ እንደዚህ ከስንት ጊዜ በኋላ መጥቶ ሊጉ መሪነቱን ሲነጥቃቸው ለምን እንደማይነሳሱ አላውቅም። ይሄ ደጋፊው ጋር ያለው ረሃብ ምናምን ቁጭት ለምን እነሱ ጋር እንደማያድርባቸው አላውቅም። በእርግጥ ዝም በሉ ትችላላችሁ፣ ምክንያቱም ዋና 3 ነጥብ ነው። ግን ይህን እያለ ነው እዚህ ድረስ የመጣውና የሆነ ጊዜ መገራገጩ አይቀርም። አሁን ሌላ ጊዜ ደግሞ እንደዚህ ይፈትነዋል። ከባድ ነው። አሁን ሲቲ ላይ ያየነውን አርሰናል ዛሬ አላየነውም። እንኳን ታችሁታ አንድ ወደ ላይ አንድ ወደ ታች። መቼም አሁን ይሄንንም አርቴታ ሲስተም አስሮት ነው ማለት አይቻልም። አርሰናል 1 ኒውካስትል 0 የተረዳናቸው 5 ነገሮች። የመጀመሪያ የተረዳነው ኤቤሬቺ ኤዜ የኛ የሞመንትስ ፕሌየር ነው። ከምንም ነገር ላይ ነገር መፍጠር የሚችል ተጫዋች ማለት ነው። በዚህ ሰዓት ላይ እኛ ቡድን ውስጥ እንደዚህ አይነት ስታር ኳሊቲ ያለው ተጫዋች አለ ብዬ ራሱ አላስብም። ግልጽ ላይ ከኮርና ያገኘውን ኳስ ነው ያስቆጠረው። ስቲል ግን ማለት ነው እንደዛ የመጣ ያለን ኳስ በእንደዛ አይነት ፐርፌክት ፊኒሺንግ፣ በዛ አይነት ሾት፣ በዛ አይነት አኩሬሲ ለመምታት ትልቅ ኢንተለጀንስ ይጠይቃል። ይመቸው። የሚገርም ፐርፎርማንስ ቆንጆ ነበር ያሳየን የነበረው። ወደ ሁለተኛው ተጫዋች እንሂድ። እኔ ማለት ነው ጌታን ያሳፍራል። የሆነ ሰዓት ላይ የሚጫወተው አጫወት ማለት ነው በጣም ነው የሚያሳፍረው። ማዱኬ ሳካ ተጎርታ ደቂቃዋ መመጠን ባይኖርበት ኑሮ ወይ ደግሞ ዳውማን ወደ ኋላ እየመለሰ ላይክ መከላከል የሚችልበት አይነት አቋም ላይ ቢሆን ኖሮ ጭራሽ መጮት የነበረበት ተጫዋች ነው። ጨዋታውን ያን ሁሉ ደቂቃ መጮት የነበረበት ተጫዋች ራሱ አለ። እንዴት አንድ ዲሲሽን ትክክለኛ ዲሲሽን አያደርግም? እንዴት ሁሉም ዲሲሽን የተበላሸው ነው? ተጫዋቹ አክቹሊ ከሚችለው በላይ ማለት ነው የሱ ፖቴንሻሉ ብለን የምናስበው ነው በቃ ልጁ ላይ በጣም የሚበልጠው ማለት ተደጋጋሚ ጨዋታዎች በጣም የወረደ ፐርፎርማንስ። ሶስተኛ የተረዳነው ነገር ዛሬ ጨዋታውን አርቴታ እንደፈለገው አሸንፎ ወጥቷል። ግን ይሄ አፕሮች እስኪ ድረስ የሚያደርሰን እኔ ማርያምን እኔ ማለት ነው ይናፍቀኛል። ይሄ ቡድን ላይ እፈልጋለሁ። እግር ኳስ ነው ይሄ። ተረዳችሁ? እኔ አርቴታን በጣም ነው የምወደው ማርያም። ግን እግር ኳስ ላይ ሁሉም ነገር ፐርፌክት እንዲሆን መጠበቅ አትችሉም። ዛሬ ፐርፌክት አድርገን ወጣን፣ ምንም ጎል ሳይቆጠረብን። የዊሳ ኳስ ገብቶ ቢሆንስ? የዊሳ ኳስ ገብቶ ቢሆን እኮ ማለት ነው ተመልሰው ወደ ጨዋታው እንደማይገቡ እናውቃለን። you can't expect everything to go right። በቃ ሁሉም ነገር ልክ ይሆናል ብለን መጠበቅ አንችልም። ምክንያቱም ሰዎች ናቸው፣ ይሳሳታሉ። ሲስተሙ 100% ሊሰራ አይችልም ሁሉ ጊዜ። ቀጣይ ጨዋታዎች እንዴት ነው 45 ደቂቃ ኳሱን የምንሰጣቸው? ለምን ማለት በቃ አላ በቃ ይጫወቱት ወይ ኳሱን ወይ ደግሞ ማይጫወቱ እንደ ፈርስታፍ ይጫወቱ ወይ በስራ ፕረስ እንዴት ኳሱን ለምን ነው የምንለቅላቸው? እኔ አይገባኝም አንዳንድ ጊዜ ማርያምን ከአቅሜ በላይ ይሆንብኛል። በቃ አራተኛ የተረዳ ነው ስለ ማርቲን ኦዴጋርድ የፈለጋችሁ አይነት አስተያየት ሊኖራችሁ ይችላል። ይሄ ተጫዋች ማለት ነው ሜዳ ውስጥ አሁን ዛሬ ለምሳሌ ፎርዋርድ ፓሶችን እያረጋ አይደለም። ማቀበል የነበሩባቸው ኳስ እያቀበለ አልነበረም። ጊዮኬሬስ አልፎ ያልሰጠው ኳስ ነበረ። ኳሶች ፈርስት ሃፍ ላይ የተበላሹበት ነበር። እነዛ ሁሉ ነገሮች ውስጥ ግን ማለት ነው ቡድናችን ፖዚሽን እንዲይዝ ፈርስት ሃፍ ሙሉ ፈርስት ሃፉን ማለት ነው ላይክ ኳሱን ያዘንበት ሞመንቶች ላይ እንዲረጋጋ ፕሬሲንግ ብሬክ እንዲያደርግ ፕሬስ እያደረገ ኒውካስትል ሰከንድ ሃፍ ላይ ኳሱን ያዙበት ሰዓት ላይ ሌሎቹንም እየመራ ራሱን ፕሬስ እያደረገ ከዛ በኋላ ደግሞ
ምንም አይነት ኳስ ሴንተራሊ ፔኔትሬት እንዳንደረግና ረጃጅም ኳሶች እያወጡ እንዲጫወቱ ፑሽ የሚያረጋቸው ተጫዋች ይሄ ነው። ቡድናችን ያለሱ በስርዓት ፕረስ ማድረግ ራሱ የሚችል አይመስለኝም። ፐርፌክት ነበር አይደለም፣ ጭራሽ ፐርፌክት አይደለም። ግን እንደዚህም ሆኖ ኦዴጋርድ ለዚህ ቡድን በጣም አስፈላጊ የሆነ ተጫዋች ነው። አምስተኛ የተረዳው ነገር የመጨረሻ የማርቲን ዙቢሜንዲ የፈርስት ሃፍ ፐርፎርማንስ በጣም ቆንጆ ነበር። ሰከንድ ሃፍ ላይ ተቀይሮ እስከሚወጣበት ሰዓት ድረስ ኳሶችን ፎርዋርድ ለመጫወት እየሞከረ ነበረ። ከዛ በኋላ ታክሎችን እያደረገ ነበር። ፖዚቲቭ የሆነ እግር ኳስ ያሳለፈው ሂንካፔ ዛሬ በጣም ቆንጆ ነበር።